ግፊቱ ምናምን ትቶብህ ነበር? ሌሊት እንቅልፍ ይነሳኛል፣ ይጮህብኛል ሁለቱ ጆሮዬ ላይ። ግን ሻዩን ከጀመርኩ በኋላ ያቆመዋል። አሁን እንቅልፍ ትተኛለህ? እንደፈለኩ ተኛለሁ። በግፊቱ ምክንያት አንዳንድ ሆዴ ላይ ትንሽ ነገር አለ። የጉበት ስብ ምናምን ብለውኝ ነበረ። ምግብ ስወስድ አይፈጭልኝም። አብሶ ማታ ላይ ምግብ ከወሰድኩኝ አሁን 100% ጠፍቷል። አሁን የለም፣ የጉበት ስቡም የለም። ደስተኛ ነህ? በጣም ከ3 ወር ወዲህ በጣም ደስተኛ ነኝ። ጉደታ ገመኑ ይባላለሁ። ከአምቦ ግፊት ነበረ 156 በ110 100 ነበረ። አሁን 120 በ78 ከዛ ውፍረትን ትንሽ እንደምታየኝ ነው። አሁን እኮ እንዳትገፋይ ብዬ ነው። ቢያንስ የዛኔ እዚህ ቤት ስመጣ 111 112 አካባቢ ነበርኩኝ። አሁን 105.5። በሚቀጥለው ዙር ደግሞ ሸንቀጥ ብዬ እመጣለሁ። ምስክርነትም እየሰጠው በከተማችን ላይ ለብዛት ሰው ምስክርነት እየሰጠው፣ ለምን ለውጥ ስላየው ማለት ነው። የባህል መድኃኒት በጣም ፈራ ነበረ፣ ግን በዚህ ቤት የተነሳ ወደድከው። እግዚአብሔር ካለ ደግሞ ባለቤቴንም እንግዲህ ይመጣል። ግፊቱና ኮሌስትሮሉ ከእግዚአብሔር ጋር ወደ መቆጣጠር ደርሻለሁ። እንኳን ደስ ያለህ አቶ ጉደታ። እግዚአብሔር ያክብርህ፣ እድሜ ጤናውን ይስጥ። አሜን።